ወገኖቼ ኢየሱስ ክርስቶስ የሚለው ስም አንዳንዱ ሰው ለመናፍቃን ለጴንጤ ለምናምን ይሰጠዋል። የኛ ነው። ዛሬ በኢየሱስ ስም ብሎ በመጨፈር የሚመጣ ነገር የለም። ኢየሱስ ክርስቶስ የሚፈልገውን ስራ መስራት፣ በደሙ ፈሳሽነት መዳን፣ የዓለም አዳኝ መሆኑን ማመን፣ ፈራጅ መሆኑን ማመን፣ እውነተኛው ሊቀ ካህን እርሱ መሆኑን ማመን አለምንም ብሎ እንቅጩን ነገራቸው። አንዳንድ ሰዎች ግን ከኋላ ያለውን ጥቅስ አይተው የፊተኛውን ሳያዩ ኢየሱስን ለማኝ ሊያደርጉ ይፈልጋል። እንኳን ኢየሱስ ክርስቶስ ድንግል ማርያም አትለምንም። እኛ እመቤታችንን ስናመሰግናት ከቅዱስ ገብርኤል ቃል ተበድረን ነው። በራሳችንማ ቢሆን ከፍ አርገን አምላክ ዝቅ አርገን ደግሞ ተራሴት ልናረጋት እንችላለን። አዳም ምስኪን ነው። እሱ እኮ አይደለም ዕፀ በለሱን የበላው። ማን የበላው? ሔዋን። እሷ ግን በሞቴ ብላ አጎረሰችው አይደለ? ሔዋን እኮ ናት አዳምዬ አለችው። አቆላምጠው አታውቅ። ያን ቀን ነው ለማጉረስ። ይሄንን መማር አለብን። ይሄንን ሳንማር ግን ዝም ብለን በዓል እያከበርን ወር እየቆጠርን መብላት መጠጣት ከሆነ ድሮ እኮ ዲያቆን ነበር፣ ድሮ እኮ ቄስ ነበር፣ ድሮ እኮ አጎቴ ጳጳስ ናቸው ማለት አይሰራም። በደንብ ሃይማኖትህን አጥና። ሚካኤል ይሞታል እንዴ? ገብርኤል ይሞታል ወይ? ለምንስ ይሞታል? የሞተው እኛን ያዳነው ከሞት የተነሳው በአባቱ ቀኝ ያለው ለፍርድ የሚመጣው አሁን ፈራጅ የሆነው ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ትዳር ለመያዝ ሚስት ለመፈለግ ሴቶች ደግሞ ባል ለመፈለግ የሚጠቀሙት ግን እንደዚህ አይደለም። እምነቱን እኮ አይደለም የሚያዩት። ምንም ያምልክ ምን ቸገራቸው? ሀብቱን አይደል እንደሚያዩት። አቤት አንቺማ የምታመጭልን ባል በስማ ትባላለች። የብረት አጥር ግንብ ምናምን ትባላለች አይደል? እንዲህ እየተባለች ትምህርቷንም አትማርም፣ ከራሷም ጋር አትሆንም። ሳታገባ ቀርታ የተወለደችበት አልጋ ላይ ጡረታ ወጣ የምታረጅ ሴት ስንት ነው? ቡሩክ ዘይመጽእ በስመ እግዚአብሔር። እነሆ በእግዚአብሔር ስም የሚመጣ የተባረከ ነው፣ የተመሰገነ ነው። የማቴዎስ ወንጌል ምዕራፍ 21 ከቁጥር 9። ክቡር አባታችን መልአከ ፀሐይ መምህር በቀለ ተሰማ የዚህ ታላቅ ካቴድራል አስተዳዳሪ፣ በዚሁ በአውደ ምሕረቱ ላይ የተሰየማችሁ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ እንዲሁም በአጸደ ቤተ ክርስቲያን የመጣችሁ እግዚአብሔር በጸጋውና በቸርነቱ የሰበሰባችሁ ኢየሱስ ክርስቶስ በደሙ ያነጻችሁ የድንግል ማርያም ልጆች ኦርቶዶክሳውያን፣ ኦርቶዶክሳውያት በእግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? እንደምን አመሻችሁ? የሰራዊት ጌታ እግዚአብሔር አምላካችን እግዚአብሔርነቱ ዘላለማዊ ነው። ከጊዜ በኋላ እንደ ጣዖት በሐሰት ያገኘው እንደ ጣዖት ልመለክ ያለ አይደለም። ሹመቱም ኃያልነቱም እንደ ካህናት በሹመት ያልሆነ፣ እንደ ነገስታት በቅባት ያይደለ፣ እንደ ሀገር መሪዎች በድምፅ ብልጫ ያልሆነ እግዚአብሔርነቱ፣ መለኮታዊነቱ፣ አዳኝነቱ፣ ፈጣሪነቱ የባህሪው የሆነ እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ ዛሬም ዘወትርም ከጽንፍ እስከ አጽናፍ በእውነት ያለ ሐሰት የተመሰገነ ይሁን። እማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ድንግልናዋ፣ ስለ አማላጅነቷ የተመሰገነች ትሁን። ጻድቃን ሰማዕታት፣ ቅዱሳን መላእክትም ስለ ተራዳይነታቸው፣ ስለ ጠባቂነታቸው የተመሰገኑ ይሁኑ። ቡሩክ ዘይመጽእ በስመ እግዚአብሔር። በእግዚአብሔር ስም የሚመጣ ራሱ እግዚአብሔር የሆነ ስሙ የተመሰገነ ይሁን። ስሙ እግዚአብሔር ነውና ይለናል። የማቴዎስ ወንጌል ላይ የተጻፈ ኃይለ ቃል ነው። ይሄ ኃይለ ቃል አስቀድሞ በብሉይ ኪዳን የነበረ እስራኤላውያን ፋሲካቸውን ሲያከብሩ
ያዘጋጁት የመዝሙር ግጥም ነው። ነቢየ እግዚአብሔር ዳዊትም የተናገረው ነው። ነገር ግን በየዓመቱ ፋሲካን ሲያከብሩ የአይሁድ ፋሲካን ሲያከብሩ የአይሁድ ሊቀ ካህናት በዓመት አንድ ጊዜ ወደ ቤተ መቅደስ የሚገባበት ቀን ስለሆነ የሕዝብን ኃጢአት የሚያስተሰርይበት ቀን ስለሆነ ለሱ የሚዘመር ዝማሬ ነበረ። ዳሩ ግን እነዛ በብሉይ ኪዳን የነበሩ ካህናት በብሉይ ኪዳን የነበሩ ነቢያት በስሙ ይጠቀማሉ እንጂ የስሙ ባለቤት አልነበሩም። አሁን ግን ኢየሱስ ክርስቶስ በዕለተ ሆሳዕና በዕለተ ፋሲካ በአይሁድ ፋሲካ በእኛ ደግሞ በዕለተ እሁድ ወደ ቤተ መቅደስ ሲገባ የተዘመረው ዝማሬ ያው ነው፣ የተጠራው ስያሜ ያው ነው። ዳሩ ግን የገባው ወደ ቤተ መቅደስ በስማ በለው ሳይሆን ራሱ የስሙ ባለቤት ኢየሱስ ክርስቶስ ነው። ክብር ምስጋና ለመድኃኔዓለም ይሁን። ክህነቱ በዘር በስጋ ልደት ያልመጣ አንተ የእግዚአብሔር ልጅ ነህ የተባለ አንተ እግዚአብሔር ነህ የተባለ ምስክርነት የተሰጠው አብ በሰማይ ሆኖ ይሄ ልጅ ነው ያለው ኤልሳቤጥ መንፈስ ቅዱስ አድሮባት የጌታ እናት ብላ እመቤታችንን የአምላክ እናት መሆኗን ስትመሰክር በማህፀኗ ያለው ኢየሱስ ክርስቶስ ደግሞ ጌታ እግዚአብሔር መሆኑን የመሰከረች ኤልሳቤጥ ስለ አምላክነቱ የተናገረች ድንጋይ ሳይቀር ተነስቶ የሚያመሰግነው ጌታ ወደ ቤተ መቅደስ ሲመጣ የስሙ ባለቤት ስለሆነ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣው እውነተኛው እግዚአብሔር ይሄ ነው። የብሉይ ኪዳን ካህናት አልፎባቸዋል። አሁን አማናዊው እውነተኛው እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ ነው ብለው ሕፃናት አርዲት ሐዋርያት ዘመሩ። ይህንም መዝሙር ለማስቀረት አረ በእግዚአብሔር ስም የሚመጣው የተባለው ኢየሱስ አይደለም ብለው መድኃኔዓለም አይደለም ብለው ጸሐፍት ፈሪሳውያን ሕፃናቱን እንዳይዘምሩ ከለከሉ ይላል። እንዳይዘምሩ ማንን እንዳይጠሩ? ኢየሱስ ክርስቶስን እንዳይጠሩ። ሐዋርያቱ ሳይቀሩ ያለመድነው መዝሙር ነው እስከ ማለት ደረሱ። ምክንያቱም በፊት ይዘመርለት የነበረው የአይሁድ ሊቀ ካህናት የአሮን ወገን ነበር። አሁን ግን ከወገናቸው ውጪ የትንቢቱ ባለቤት እግዚእነ ኢየሱስ ክርስቶስ ሲመጣ ሕፃናት ልቦናቸው አውቆ አንደበታቸው ተከፍቶ ይሄ ነው እውነተኛው በእግዚአብሔር ስም የመጣው ከእርሱ በፊት የመጡት እግዚአብሔር አይደሉም እርሱ ግን እግዚአብሔር ነው ብለው ዘመሩ። ኢየሱስ ክርስቶስ ስለ እግዚአብሔርነቱ የተዘመረለት መዝሙር ነው። እርሱ እግዚአብሔር ነው። ስሙ ኢየሱስ ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ምን ማለት ነው? ምን ማለት ነው? እግዚአብሔር ያድናል ማለት ነው። ገመቹ ያድናል ማለት አይደለም። በቀለ ያድናል ማለት አይደለም። አየለ ያድናል ማለት አይደለም። ማን ያድናል ማለት ነው? እግዚአብሔር ያድናል ማለት ነው። ይህንን መዝሙር ተከለከሉ። ታዲያ እግዚአብሔር ምን አለ? ኢየሱስ ክርስቶስ ምን አለ? የአብርሃም ልጆች ነን እያላችሁ ስለኔ የሚዘመረው መዝሙር እንዴት ቆረቆራችሁ? እነዚህን ሕፃናት ዝም ብታሰኙ ድንጋዮች ተነስተው ያመሰግኑኛል አለ። ድንጋይ የተባለው ለጊዜው ድንጋይ እንዳይመስላችሁ። ዛሬ እኛ ዝም ብንል ፌስቡኩ እግዚአብሔርን ያመሰግናል አይደለ እንዴ? ትዊተሩ እግዚአብሔርን ያመሰግናል። ካሴቱ እግዚአብሔርን ያመሰግናል። ድምጽ ማጉያው እግዚአብሔርን ያመሰግናል። ይሄ ሁሉ እኮ የድንጋይ ወገን ነው። ግዑዝ ነገር ነው። ነፍስና ስጋ የሌለው ነገር ነው። ድሮ የነበረ ዘማሪ አይ አሁን እኮ ማርያም አታማልድም፣ አይ አሁን እኮ ኢየሱስ አያድንም ያማልዳል እንጂ ብሎ ከዚህ ቤት የወጣ ዘማሪ ካሴቱ ግን እስከ ዛሬ ድረስ ማርያም ታማልዳለች ይላል እኮ አይልም እንዴ? ካሴቱ እስከ ዛሬ ድንጋዩ ማለት ነው። እሱ ግን ዝም ብሏል። ሌሎችም እንዳይዘምሩ እየከለከለ ነው። እርሱ ቢከለክል ሌላ ቢከለክል ድንጋዩ ይዘምራል። ማብሎ ኢየሱስ እግዚአብሔር ያድናል ብሎ። አያችሁ፣ ይሄ ትክክለኛው የስሙ ባለቤት ኢየሱስ ክርስቶስ ነው።
ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የመጣ ኢየሱስ በሚለው ስም በርግጥ በብሉይ ኪዳን የተጠራ ነቢይ ነበረ፣ ኢያሱ የተባለ የሙሴ አጋዥ። እሱ ግን የስሙ ባለቤት አይደለም። ስሙን ለትንቢትነት የተሸከመ ነው። አንዳንድ ጊዜ ስማችን ከግብራችን የማይመጣጠን ብዙ ሰዎች አለን አይደል እንዴ? የኛ ሀገር ሰው ለልጁ ስም ሲያወጣ ታውቃላችሁ፣ ስም ማውጣት ይችልበታል። ለነገሩ አዳማዊ ባህሪ ነው። አዳም ትልቅ የተሰጠው ስልጣን በኤደን ገነት እያለ ለእንስሳት ሁሉ ለፍጡራን ሁሉ ስም እንዲያወጣ ነው። ስም አውጪ ነን ማለት ነው። እኛ ስም ማውጣት የሚችለን የለም። አዎ ለልጆቻችን ስም ስናወጣ ሲሰራ ኖሮ አላልፍለት ያለ ሰው ገንዘብ ለማጠራቀም ሞክሮ አልሳካ ያለው ሰው ልጅ ሲወልድ ልጁን ምን ይለዋል? ሀብታሙ ይለዋል አይደል? ምንም የለውም እኮ እሱ ያቃተውን ልጁ እንዲያስቀጥልለት ለልጁ ሀብትዬ ሀብታሙ ይላል። ሀብት እየተመኘ እየጎመጀ በዛው ሳያገኘው በዛው ቅልጥ ይላል። ይሄ ቂመኛው በቀለኛው ደግሞ አጎቴን አክስቴን አያቴን ሰው ገሎብኛል ያለው ደግሞ እሱ መግደል አቅቶት ልጁን ማን ብሎ ስም ያወጣለታል? ደመላሽ ይለዋል አይደል እንዴ? ዘንድሮ ኑሮ ተወዷል። እንኳን ደም ሊመልስ ውሃም አያመላልስም የዘንድሮ ወጣት። ደመላሽ ዝም ብለህ ስሙን ተሸክመው ትዞራለህ እንጂ እምትመልሰው ደምም እምትመልሰው ብድርም የለም። ይሄ የቂም በቀል ስም ነው፣ የቤተሰብ ምኞት ነው። የኢየሱስ ክርስቶስ ስም እንደዚህ አይደለም። የብሉይ ኪዳን ነቢያት እንደወጣላቸው ስም በሸንጎ የወጣ አይደለም። የኢየሱስ ክርስቶስ ስም ገና ሳይወለድ በመልአኩ ስሙን ኢየሱስ ትይዋለሽ ተብሎ ስሙን ኢየሱስ ትለዋለህ ተብሎ የተነገረ ነው። የግዝረት ቀን የወጣ ስም አይደለም። የግዝረት ቀንን እኛ ኢየሱስ ስንል ያንን ስርዓት መፍለሱን ለማሳየት እንጂ ያን ቀን ስሙ ወጥቷል ብለን አይደለም። ስሙ የተተረጎመው በቀራንዮ በመስቀል ላይ ነው። የማ ስም? የኢየሱስ ክርስቶስ ስም። ኢየሱስ የሚለውን ስም ግን ከዚህ በፊት በብሉይ ኪዳን ኢያሱ የተባለው ነቢይ፣ ኢያሱ የተባለው የሙሴ ተተኪ ይዞት ነበረ። በመያዝ ብቻ በብድር በመያዝ ብቻ ለጊዜው። የኢያሱ ስም እኮ በመጀመሪያ አውሴ ነበረ። ዘኍልቍ ምዕራፍ 13 ከቁጥር 8 ላይ ብናነብ ኢያሱ የመጀመሪያ ስሙ ኃያል ብርቱ ክቡደ መዝራዕት ማለት ነው። አውሴ ማለት አውሴ ተብሎ ነበረ። ዘኍልቍ ምዕራፍ 13 ከቁጥር 8። ታዲያ ይሄ ስም አላስፈለገው። ወደ ከነዓን ለመግባት ባሕረ ዮርዳኖስን ለመሻገር ኢያሪኮን ለማፍረስ ኢያሱ ስሙ መቀየር ነበረበት። አውሴ የሚለው ስም ተቀይሮ ማም ተብሎ ተጠራ? ኢያሱ። ለምን? የእግዚአብሔር ልጅ እንዲመራው የእግዚአብሔር ልጅ ስም ተሸከመ። ለጊዜው በውሰት ተሸከመ። ይሄንን ስም ይዞ ነው ሕዝበ እስራኤልን በአምሳለ ኢየሱስ ክርስቶስ የመራው፣ ባሕረ ዮርዳኖስን ያሻገረው፣ የኢያሪኮን ግንብ 7 ጊዜ ዞሮ ያፈረሰው ኢያሱ የኢየሱስ ክርስቶስን ስም አስቀድሞ ተሸክሞ ነው። ኢየሱስ ማለት እግዚአብሔር ያድናል፣ እግዚአብሔር ኃያል ነው፣ እግዚአብሔር ተዋጊ ነው፣ እግዚአብሔር ፈራጅ ነው ማለት ነው። አንዳንድ መምህራን እኛን ጨምሮ የኢያሪኮ ግንብ የፈረሰው በጩኸት ነው እያሉ ይሰብካሉ። በጩኸት የሚፈርስ የለም። ያፈረሰው የኢያሪኮን ግንብ የኢየሱስ ክርስቶስ ስም ነው። በማ ላይ ተጠርቶ? በኢያሱ ላይ። ኢያሱ ማለትና ኢየሱስ ማለት አንድ ነው። ስለዚህ ይሄንን ስም መላእክት የዘመሩበት ስም፣ ሳጥናኤል ከሰማይ ሲወድቅ የተዋወቁት ስም ነው። ይሄ የእግዚአብሔር ስም ነው። ነቢያት ሁሉ ሲጨነቁበት ይሄንን ስም ይዞ ዓለምን የሚያድነው ማን ነው እያሉ ትንቢት ሲናገሩበት የነበረ ስም ነው። የስሙ ባለቤት ነው ወደ ቤተ መቅደስ የመጣው። ወገኖቼ የስሙ ባለቤት ወዴት መጣ? ወደ ቤተ መቅደስ። ለምንድን ነው ቤተ መቅደስ ያልተወለደው የስሙ ባለቤት? በመጀመሪያ ነጋዴዎች ነበሩ። ዛሬም ቤተ መቅደሱ ላይ ሲገባ እኮ ነጋዴዎች አሉ፣ ትንሽ ቀርተዋል። እነሱንም ገርፎ ለማስወጣት
የቤቱ ባለቤትም እርሱ መሆኑን ለማሳየት ብሩክ ዘይመጽእ በስመ እግዚአብሔር ወደ ቤተ መቅደስ ገባ። እውነተኛው የስሙ ባለቤት የድንግል ማርያም ልጅ ኢየሱስ ክርስቶስ የአይሁድን ፋሲካ በማክበር ሊሽር አዲሱን የአዲስ ኪዳንን ፋሲካ በመባረክ ሊጀምር ወደ ቤተ መቅደስ ገባ ኢየሱስ ክርስቶስ። ለዚህ ነው የተዘመረለት። አዎ የእግዚአብሔር ስም የፈጣሪን ስም ፈጣሪ ራሱ በአጭር ቁመት በጠባብ ደረት ተወስኖ የስሙ ባለቤት ወደ ቤተ መቅደሱ መጣ። ከኢያሱ ሌላ በብሉይ ኪዳን በዚህ ስም የተጠራ ሌላ ሁለተኛ ኢያሱ አለ። መጽሐፈ ነህምያ ምዕራፍ 2 ከቁጥር 3 ላይ ሊቀ ካህናት ነው። ኢያሱ መስፍን ነው። ኢያሱ ገዢ ነው። ለዚህ ነው ኢያሱ በስሙ ሲጠራ ቅድም እንዳልኳችሁ መንገዱ ሁሉ ብርሃን እንዲሆን፣ ጨለማው እንዲገፈፍ፣ ተራራው እንዲናድ፣ የኢያሪኮ ግንብ እንዲፈርስ ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ ዘአንበረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት ባህርየ ከርሱ። ከዚህ በኋላ ነው ኢያሱን የሚያነሳው። አክሊለ ስምከ እንዘ ይትቀጸል በርሱ አይጉረ ጸር ወረሰ ኢያሱ። አይጉረ ጸር ወረሰ ኢያሱ ምን ስለሆነ አክሊለ ስምከ እንዘ ይትቀጸል በርሱ። ኢያሱ በመጀመሪያ ስሙ አውሴ ነበር። እሱ ተሰርዞ ኢያሱ ሲባል ኢየሱስ ሲባል ያን ጊዜ የጠላትን ሀገር አፈረሰ፣ ከነዓንን ወረሰ። ወገኖቼ ኢየሱስ ክርስቶስ የሚለው ስም አንዳንዱ ሰው ለመናፍቃን ለጴንጤ ለምናምን ይሰጠዋል። የኛ ነው። እየሰማችሁ ነው? የኛ ነው። ስንጠራው ጌታ እንለዋለን፣ ስንጠራው አምላክ እንለዋለን፣ ስንጠራው መድኃኒት እንለዋለን፣ ስንጠራው እግዚአብሔር እንለዋለን። ስሙን እንተረጉማለን። በስሙ ግን ኤንጂኦ ከፍተን አናጭበረም። በስሙ ኤንጂኦ እየከፈቱ የሚያጭበረብሩ ብዙዎች አሉ። የሐዋርያት ሥራ ምዕራፍ 13 ላይ ስታነቡት አንድ ጠንቋይ ነበር ይላል። ስሙ ማን ቢሆን ጥሩ ነው? በርያሱስ ይላል። በርያሱስ ማለት እኮ በዕብራይስጥ የኢየሱስ ልጅ ማለት ነው። ማን ማለት ነው? የኢየሱስ ልጅ። የኢየሱስ ልጅ ተብሎ ስራው ግን ምንድነው? ጥንቆላ። ስራው ግን ምንድነው? ሟርት። ሟርተኛ ነበረ፣ ጠንቋይ ነበረ። ዛሬ የኢየሱስ ልጅ እየተባሉ ብዙዎች ሟርት ውስጥ ነው ያሉት፣ ብዙዎች ጥንቆላ ውስጥ ነው ያሉት። ኢየሱስ ስሙ ስለተጠራ በሽተኞች ሲፈወሱ፣ ድውያን ሲፈወሱ፣ አይን የሌላቸው አይናቸው ሲበራ፣ አንካሶቹ ሲሮጡ፣ ለምጻሞቹ ሲነጡ፣ ጎባጦቹ ሲቀኑ፣ ወገኖቼ ስለ አማኙ እምነት እግዚአብሔር አዳን እንጂ ኢየሱስ ብሎ የሚጠራውን ሰውዬ እግዚአብሔር ፈልጎት አይደለም። ለዚህ ነው የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ ዳግመኛ ስመጣ ሐሰተኞቹ ወደ ሲኦል የሚወርዱት አላውቃችሁም የምላቸው፣ አላውቃችሁም ስላቸው ጌታ ሆይ ይሉኛል፣ በስምህ አጋንንት አላወጣንምን? ኢየሱስ በሚለው ስም ትንቢት አልተናገርንምን? በስምህ ለምጻም አላነጻንምን? በስምህ ሙታንን አላስነሳንምን? ይሉኛል። እኔ ግን አላውቃችሁም እላችኋለሁ አለ። ምን እላችኋለሁ አለ? አላውቃችሁም። ዛሬ በኢየሱስ ስም ብሎ በመጨፈር የሚመጣ ነገር የለም። ኢየሱስ ክርስቶስ የሚፈልገውን ስራ መስራት፣ በደሙ ፈሳሽነት መዳን፣ የዓለም አዳኝ መሆኑን ማመን፣ ፈራጅ መሆኑን ማመን፣ እውነተኛው ሊቀ ካህን እርሱ መሆኑን ማመን፣ በትውልድ በዘር ሐረግ እገሌ ገሌን ወለደ በሚል የመጣ አይደለም። የአዲስ ኪዳን ክህነት እርሱን ያፈረሰበት ቀን ነው። ኢየሱስ ክርስቶስ ብሩክ ዘይመጽእ በስመ እግዚአብሔር። በስመ አሮን አላለም፣ በስመ ሌዊ አላለም፣ በስመ መልከጼዴቅ አላለም። የመልከጼዴቅ ክህነት እንኳን ምሳሌነቷ የጸና ነው እንጂ የክርስቶስን ክህነት የምትተካ አይደለችም። የክርስቶስ ክህነት ሊቀ ካህንነት ልዩ ናት። ለዚህ ነው ቅድም እንዳልኳችሁ መጽሐፈ ዕዝራ ምዕራፍ 2 ከቁጥር 3 ላይ አንድ ሊቀ ካህን ነበር፣ ኢያሱ የሚባል ሊቀ ካህን። እስራኤላውያን ከባቢሎን ምርኮ ሲመለሱ
ከእዝራና ከዘሩባቤል ጋር ሆኖ አዲሱን ቤተ መቅደስ ያሳነጸ ዲዛይን ያሰራ ባለሙያ አዲሱን ህንጻ ቤተ መቅደስ ያ በድንጋይ የተሰራ ቤተ መቅደስ ነው። ያ በወርቅ የተሰራ ቤተ መቅደስ ነው። በኋላም ክርስቶስ በሚያስተምርበት ዘመን በዘመነ ስጋዌው አይሁድ ለእግዚአብሔር አልገዛም በማለታቸው ፈርሷል እሱ ቤተ መቅደስ። ኢያሱ የብሉይ ኪዳኑ ኢያሱ ሊቀ ካህኑ ኢያሱ የሰራው ቤተ መቅደስ መሰረቱን የጣለው ቤተ መቅደስ ኢንጂነር ሆኖ የተጠበበበት ቤተ መቅደስ ፈርሷል። ይገርማችሁ አሁን እሱ ቤተ መቅደስ በተለምዶ የሰሎሞን ቤተ መቅደስ የምንለው የሰሎሞን ቤተ መቅደስማ በመጀመሪያው ስደት እኮ ፈርሷል። የኋለኛው ቤተ መቅደስ ከምርኮ ሲመለሱ የሰሩት ቤተ መቅደስ በተለምዶ የዘሩባቤል ቤተ መቅደስ የሚባለው የመሰረቱን የጣለው የባረከው ታቦቱን ያስገባው ሊቀ ካህኑ ኢያሱ ነበረ። አሁን እሱ ቤተ መቅደስ አለ እንዴ? ሁለተኛው ቤተ መቅደስ አለ እንዴ? የለም። ጥጦስ የተባለ ንጉስ ተነስቶ በ70 ዓመተ ምህረት አፍርሶታል። አሁንም እስራኤል ውስጥ ቤተ መቅደሱ የለም። በቦታው ላይ መስጊድ ተሰርቶበታል። አላስካ ነው የተባለ መስጊድ የተሰራበት ነው። ፈርሷል እሱ። አያችሁ፣ ኢየሱስ ክርስቶስ የኔና የናንተ ጌታ፣ የኔና የናንተ አምላክ፣ የኔና የናንተ መድህን፣ እውነተኛው ሊቀ ካህን፣ የድንግል ማርያም ልጅ፣ ድንግልን ቤተ መቅደስ ያደረገ፣ ሰማያዊውን ቤተ መቅደስ ያነጸ፣ በድንጋይ ሳይሆን በደሙ ያነጸን የእርሱ ቤተ መቅደሶች እኛ ነን። የተሰባሰብንበት ግቢ ይሄ ቤተ መቅደስ በክርስቶስ ደም በእውነተኛው በአማናዊው ሊቀ ካህናት ደም የተመሰረተ ነው። የሚፈርስ አይደለም። ይሄ ቤተ መቅደስ ግንኙነቱ እርሱ ካለበት ከሰማያዊው ቤተ መቅደስ ጋር ነው። ከኛ ህብረት ጋር ነው። ከኛ ልብ ጋር ነው። ማንም መጥቶ አፍርሶ ሌላ ቤተ እምነት የሚሰራበት አይደለም። ማስለያዘው ኢየሱስ ክርስቶስ። ክብር ምስጋና ለመድኃኔዓለም ይሁን። ቡሩክ ዘይመጽእ በስመ እግዚአብሔር። አዎ ኢየሱስ ክርስቶስ እግዚአብሔር ነው። የስሙ ባለቤት ነው። ለዚህ እኮ ነው የዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ አንድ ቃል አለ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ፣ ወይንም እኔ ስለናንተ አብን እለምናለሁ የሚል ቃል አለ። እቺን ቃል ይዛችሁ እንዳትሳሳቱ። ብዙዎች እየተሳሳቱ ነው። ጸሎትን አስተምራችኋለሁ ለማለት ነው። አርያ አብነት ሆኜ የዮሐንስ ወንጌል ምዕራፍ 17 ላይ የጸሎቱን አብነት አሳይቷል። ክርስቶስ ሲጸልይ በመከራ ጊዜ እንዴት ሆነን መጸለይ እንዳለብን አስተምሮናል። አዎ ኢየሱስ ክርስቶስ መምህር ነዋ፣ ሊቀ ካህን ነዋ፣ ጌታ ነዋ። ይህን ያስተባበረ ምድር ላይ የለም። አንዳንዱ መምህር ቢሆን ጌታ ሊሆን አይችልም። አንዳንዱ ሊቀ ካህን ቢሆን መምህርም ጌታም ሊሆን አይችልም። ኢየሱስ ክርስቶስ ግን ጌታም መምህርም ሊቀ ካህንም ነው። ወገኖቼ ጌታም መምህርም ሊቀ ካህንም ነው። ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 14 ላይ ያለው ቃል አብነት ሆኜ እንዴት መጸለይ እንዳለባችሁ አስተምራችኋለሁ፣ በኢየሱስ ክርስቶስ ስም እንዴት መጸለይ እንዳለባችሁ አስተምራለሁ ለማለት የተጻፈውን አንዳንዶች ይኸው ኢየሱስ ይለምንልናል ይላሉ። አረሱ አይለምንም። ልመናን የሚቀበል ጌታ ነው። ልመናን የሚቀበል ፈጣሪ ነው። ስሙ ግን ኃያል ነው። የሚገርመው ነገር ደቀ መዛሙርቱ ራሳቸው እንዴት ይለምንልናል እያሉ በልቦናቸው ሲያስቡ ክርስቶስ ምን አላቸው? አሁን ያልኳችሁ የዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ነው። መልሶ ግን ምዕራፍ 16 ከቁጥር 26 ላይ ልቦናቸውን አይቶ እርስ በርሳችሁ አትጠራጠሩ፣ እኔ አብን የምለምንላችሁ አይምሰላችሁ አለምንም ብሎ እንቅጩን ነገራቸው። አንዳንድ ሰዎች ግን ከኋላ ያለውን ጥቅስ አይተው የፊተኛውን ሳያዩ ኢየሱስን ለማኝ ሊያደርጉ ይፈልጋሉ። እንኳን ኢየሱስ ክርስቶስ ድንግል ማርያም አትለምንም፣ አማላጅ ናት ስንል፣ አስታራቂ ናት ስንል፣ ከእግዚአብሔር ጋር ታገናኘናለች ስንል ዕለት ዕለት ትወድቃለች ማለት አይደለም። ዕለት ዕለት ተው ትላለች ማለት አይደለም። በተሰጣት ቃል ኪዳን ታስምራለች።
እየሰማችሁ ነው? ታስምራለች። አንድ ጊዜ ቃል ኪዳኑ ተሞልቷል። ስሟን የጠራ ተስካሯን ያደረገ ለዘገብረ ተስካረኪ ወይንም ተስካረኪ ያደረገ ስሟን የጠራ መታሰቢያዋን ያወጣ ያደረገ እርሱ ይድናል። ቃል ኪዳኗ ያድናል። በአማላጅነቷ እንድናለን። ለዚህ ነው ትርጓሜ ውዳሴ ማርያም ሳሊለነ ቅድስትን የሚፈታው እንዲህ ብሎ ነው። እንኳን ኢየሱስ ክርስቶስ ጻድቃን ሰማዕታት ቅዱሳን መላእክት ስለ ዓለማመናችን በራእይ ተገልጸው ስለ ዓለማመናችን በሕልም ተገልጸው እየለመኑ ቢታዩንም አማናዊው ነገር ግን በቃል ኪዳናቸው ያስምሩናል፣ በተሰጣቸው ቃል ኪዳን ያማልዱናል ማለት ነው። ኢየሱስ ክርስቶስማ ፈጣሪ ነው። ኢየሱስ ክርስቶስማ ጌታ ነው። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ ሲል የስሙ ባለቤት እኮ ራሱ ነው፣ አድራጊውም ራሱ ነው። ወገኖቼ ስም ትልቅ አቅም አለ። እዚህ ሰፈር አንድ በጣም ታዋቂ ሌባ ማን ብለን እንሰይመው? የሌባ ስም መቼም ፋሽኮሽ ምናምን የሆነ ጥርሶ ምናምን ነው አይደል? ሰፈር ውስጥ ያለ ሸሪፎ ምናምን የሚባል ነው። ጥርሱ የወለቀ ሰው ምናምን ይቅርታ አድርጉልኝ፣ ጥርሳችሁ የወለቀ ሰዎች ካላችሁ። ብቻ እኔ ድሮ ሌባ ማቀው የሆነ ፊት ለፊቱ አካባቢ ጥርሱ የወለቀ አንድ አይኑ አካባቢ ብቻ የሆነ ነው የተመታ ቦክስ የበዛበት ማለት ነው። አሁን ታዋቂ ሌባ ጥርሶ እንበለውና ሌባው እንደገና ደግሞ አንድ ባለሀብት የሆነ ሰውን ደግሞ ሙሴ እንበለውና ሙሴ ታዋቂ ባለሀብት ነው፣ ጥርሶ ደግሞ ሌባ ነው። እንደው አንድ ሱቅ ብትልኩት አንድ ሕፃን ልጅን በጥርሶ ስም ዕቃ ቢጠይቅ ያበድሩታል? በባለጸጋው ስም ግን አረ ሲያገኝ ይከፍለኛል ተብሎ ነው የሚሰጠው ዕቃ። እየሰማችሁ ነው? ስለዚህ ልክ እንደዚህ ሁሉ በኢየሱስ ክርስቶስ ስም ስንል አድራጊው እርሱ ራሱ ባለቤቱ የስሙ ባለቤት እግዚአብሔር የድንግል ማርያም ልጅ ነው። ሌላ የበላይ የለበትም። እርሱ እግዚአብሔር ነው። እርሱ ፈጣሪ ነው። በብሉይ ኪዳን የተነገሩ ትንቢቶችን የፈጸመ የእግዚአብሔርነቱን ትንቢት የፈጸመ ትንቢተ ኢዮኤል ምዕራፍ 2 ከቁጥር 32 ላይ ምን ይላል? የእግዚአብሔርን ስም የሚጠራ እርሱ ይድናል ይላል። የማንን ስም የሚጠራ? የእግዚአብሔርን ስም የሚጠራ እርሱ ይድናል። ይሄ ትንቢት የተፈጸመው ሐዋርያው ቅዱስ ጳውሎስ ምን ብሎ ሲናገር ነው? የሮሜ መልእክት ወይንም ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 10 ላይ ኢየሱስ ክርስቶስ አምላክ እንደሆነ ጌታ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ። አያችሁ፣ ጌታ እንደሆነ እግዚአብሔር እንደሆነ የዓለም አዳኝ እንደሆነ ፈጣሪ እንደሆነ ብታምን ትድናለህ። ስለዚህ ትንቢት የተነገረለት የስሙ ባለቤት ማን ነው? ኢየሱስ ክርስቶስ ነው። ታዲያ ይሄ ሆኖ ሳለ በብሉይ ኪዳን ያለውን ብሩክ ዘይመጽእ መዝሙር 118 ላይ ስለ ክርስቶስ የተነገረ ትንቢት ብሩክ ዘይመጽእ በስመ እግዚአብሔር አይሁድ ያጠኑት የፋሲካ መዝሙር እሱን የሚተረጉሙ የሀገራችንም የአረብ ሀገሮችም ዑላማዎች ግን ስለኛ ነብይ ነው የተነገረው ይላሉ። ብሩክ ዘይመጽእ ብሩክ የሚለው በአረብኛ ቋንቋ ትርጉሙ ተሳስቶ የሚሆን በቀጥታ ወደ እነሱ ነብይ ስም ይሄዳል። ብሩክ የተባረከ የተመሰገነ የሚል አረተው አይደለም፣ ሐሰት ነው። እኛ መጽሐፍ ቅዱስ ውስጥ መጥቶ ደግሞ ማመሳከርስ ምን ማለት ነው? እዛው በጸበላችሁ። የኛ መጽሐፍ ቅዱስ ግን የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ ግን ብሉያትን ከአዲሳት ተመሳክሮ የተጠረዘ የተዘጋጀው መጽሐፍ ቅዱስ ግን ብሩክ ዘይመጽእ በስመ እግዚአብሔር ያለው የድንግል ማርያም ልጅ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስ እግዚአብሔር ነው። ምንም እንኳን በዘመነ ሐዲስ በአጭር ቁመት በጠባብ ደረት ተወስኖ ብናየው በብሉይ ኪዳን የነበረ ዓለማትን የፈጠረ ወዘንበሌ ሁሰ አልቦ ዘኮነ የተባለ ዓለምን የፈጠረ እርሱ ነው። ክብር ምስጋና ለመድኃኔዓለም ይሁን። ዘፍጥረት ምዕራፍ 18 ላይ ኑ ንረድ ወንካው ነገሮሙ ለከለዳውያን፣ ኑ እንውረድ የከለዳውያንን የባቢሎናውያንን ቋንቋ እንደባልቀው ያለ እርሱ ነው።
በሶስትነቱ ከሶስቱ አካላት አንዱ ወልድ የሆነ እርሱ ነው። ወልድ የተባለ እርሱ ነው። ይህም ማረጋገጫ የሚሰጠን ቅድም እንዳልኳችሁ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ጸሎት ሲያደርግ አባት ሆይ እኛ አንድ እንደሆንን እነርዚህም አንድ ይሁኑ፣ ደቀ መዛሙርቱ አንድ ይሁኑ፣ የዓለም ሕዝብ አንድ ይሁን። እዚህ ላይ ልነግራችሁ የምፈልገው ክርስቶስ ሲናገር እኛ ማለቱ ነው። ክርስቶስ ሲናገር መድኃኔ ዓለም ሲናገር እኛ ማለቱን ነው። እኛ ማለት ምን ማለቱ ነው? ከባሕርይ አባቱ ጋር ከአብ ጋር ከባሕርይ ሕይወቱ ጋር ከመንፈስ ቅዱስ ጋር ያለውን አንድነትና ሶስትነቱን እያስተማረ ነው። የዓለም ሕዝብ ሁሉ በየፈርጁ ልክ ሥላሴ አንድም ሶስትም ብለን እንደምንጠራ ሚስጥረ ሥላሴን የሥላሴን አካላትና እግዚአብሔርነት በዚህ ቋንቋ እንደምንጠራ የዓለም ሕዝብ አንድ እንዲሆን ኢየሱስ ክርስቶስ ጸሎት አድርጓል። ጸሎቱን የሚሰማው የበላይ ኖሮበት አይደለም። በዓለም ላይ ልዩነት እንዳይኖር፣ የሃይማኖት ልዩነት እንዳይኖር፣ ሃይማኖት አንዲት ስለሆነች እንዴት ደስ ይላል መሰላችሁ። ስለ ሌሎች ሁሉ አማኞች ኢየሱስ ክርስቶስ ጸለየ። አሁን እኛ ግን እንጸልይ ብንል፣ ስለ ሌሎች አማኞች እንጸልይ ብንል ይሄ ሰውዬ ሃይማኖቱ ጀርባው ይመርመር ብላችሁ ነው የምታባረሩኝ አይደል? ስለ ሌሎች ሃይማኖት፣ ስለ ፍቅር እስኪ አንድ እንሁን እነገሌም ወደዚህ ይምጡ ብዬ ብጸልይ ባጸልይ ልትነቅፉ ትችላላችሁ። ክርስቶስ ግን ከዚህ በረት ያልሆኑ ሌላ በረት ውስጥ ያሉ አሉ፣ እነርሱም ማምጣት አለብኝ፣ እነርሱ ሊመጡ ይገባል። የዓለም ሕዝብ እንዲጠፋ አይፈልግም። የስሙ ባለቤት፣ የእግዚአብሔርነቱ ባለቤት፣ የመለኮታዊነቱ ባለቤት የድንግል ማርያም ልጅ ኢየሱስ ክርስቶስ ብሩክ ዘይመጽእ በስመ እግዚአብሔር። ምክንያቱም እርሱ እውነተኛ በእግዚአብሔር ስም የመጣ እግዚአብሔር ነው፣ የተመሰገነ ነው። ለዚህ ነው በሰላመ ቅዱስ ገብርኤል ላይ ወብሩክ ፍሬ ከርስኪ የምንለው። የማኅፀንሽን ፍሬ ብሩክ ነው እንላለን በአማርኛ። የተመሰገነ ነው ማለት እግዚአብሔር የተመሰገነ ነው። የማኅፀንሽ ፍሬ እርሱ እግዚአብሔር ነው። አንቺ እግዚአብሔር እናት ነሽ፣ የተመሰገንሽ ነሽ አንቺ በእግዚአብሔር እናትነትሽ። እርሱ ደግሞ እግዚአብሔር ነው፣ ስሙ የተመሰገነ ነው እያልን ነው። እኛ እመቤታችንን ስናመሰግናት ከቅዱስ ገብርኤል ቃል ተበድረን ነው። በራሳችንማ ቢሆን ከፍ አርገን አምላክ ዝቅ አርገን ደግሞ ተራሴት ልናረጋት እንችላለን። ከዚህ ለመጠበቅ አበው ግን ስርዓት አበጅተውልናል። በሰላመ ቅዱስ ገብርኤል መልአክ ብለው ምን ብለው? ቅዱስ ገብርኤል ሰላም እንዳለሽ። እኛማ መጨመር አንችልም፣ እኛማ መቀነስ አንችልም፣ እናበላሻለን። እመቤታችንን ያመሰገናት ሰማያዊው መልአክ፣ ብርሃናዊው መልአክ፣ ያልወደቀው መልአክ ገብርኤል መልአክ፣ መላእክት ንጹሐን የተባለ ከንጹሐን ወገን የሆነ መልአክ ብርሃናዊው መልአክ ገብርኤል መጥቶ እመቤታችንን ምልዕተ ጸጋ ሲላት ምልዕተ ጸጋ ያሰኛት ማንም ያልቻለውን ዓለምን በጸጋው ዓለምን በቸርነቱ ያለማንም አጋዥ የሚያድነውን ኢየሱስ ክርስቶስን በመውለዷ ነው። ይገርማችኋል። ማንም ሰው ነቢያት ነበሩ፣ ነቢያት እኛን ማዳን አልቻሉ። ነቢያት እኛን ማዳን አልቻሉ። ለምሳሌ ኢሳይያስ ማለትም ኢየሱስ ማለትም ትርጉሙ አንድ ነው። ኢሳይያስ እኮ ታላቅ ነቢይ ነው። ስለ ክርስቶስ ብዙ ደረቅ ትንቢት የተናገረ ነው። ናሁ ድንግል ትጸንስ ወትወልድ ብሎ ስለ ኢየሱስ ክርስቶስ መወለድ ከድንግል ማርያም መወለዱን የተናገረ ነው። ኢሳይያስ ግን እኛን ማዳን አልቻለም፣ መሰቀል አልቻለም። ስለኛ በመጋዝ ተሰንጥቋል እኮ ኢሳይያስ፣ ደምቷል፣ ቆስሏል። የእርሱ ቁስል ግን ከንቱ ነው፣ የእርሱ መድማት ግን ከንቱ ነው። ለእኛ የሚያስፈልገን የሚደማልን የሚቆስልልን ማን ነው? ኢየሱስ ክርስቶስ የድንግል ማርያም ልጅ፣ በእግዚአብሔር ስም የሚመጣ እግዚአብሔር፣ ስሙን ብቻ የያዘ ሳይሆን የስሙ ባለቤት የሆነ እግዚአብሔር፣ እርሱ ያስፈልገናል። ኢሳይያስ በመጋዝ ተሰነጠቀ። ያኔ ነው ኢሳይያስ ትንቢት የተናገረው። ምን ብሎ? ለካኔ አስተማሪ ነኝ፣ አስተማሪነቴም የበቃ ይነቃ አይደለም። ጊዜ የወለደው ዘመን ያጸደቀው ንጉሥ ሲመጣ
ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ላይ ኦዚያንን ፈርቼ የእግዚአብሔርን ቃል መመስከር ያቃተኝ ለምጻም ነኝ ብሎ ኢሳይያስ ተደብቆ ነበር። እንኳን ዓለምን ሊያድን የራሱን ኃጢአት ማዳን ያልቻለ ነቢይ ነው። ዓለምን ነቢይ አላዳናትም። እኛን ነቢይ አላዳነንም። እኛን ፍጡር አላዳነንም። ያዳነን የእግዚአብሔር ልጅ የድንግል ማርያም ልጅ ማን ነው? ኢየሱስ ክርስቶስ። ኢሳይያስ ምን አለ? ትንቢተ ኢሳይያስ ምዕራፍ 63 ከቁጥር 1 ላይ ምን ይላል? መኑ ውእቱ ዘይወፅም ኤዶም ኃያል ወመካዘ ልብሱ ባሶር። ይሄ ኃይለኛ ከኤዶም ከኤደን ገነት የሚወጣው ኃያል ሰው ማን ነው? እርሱ ማን ነው? ዘልብሱ ባሶር። ባሶር ማለት ስጋ ነው። ስጋ ለብሶ የሚታየኝ ኃያል መካ የተባለው ማን ነው? አበው ሲተረጉሙት ይሄንን ኢየሱስ ክርስቶስ ነው ብለዋል። ሰላም ለገቦከ አዘክተ ስጋዌ ፍሉ እንተ እምኔሁ ተውህበ ፈልፈለ ቅድሳት ወንጽ። ኢየሱስ ክርስቶስ ዘኢሳይያስ መካይል አመ አስተራይከ በልብሰ ባሶር ቀይህ መላከ ሞት ተሰጥመ በላ። እኔ መላከ ሞትን አፍኜ አዳምን ከሲኦል አውጥቼ ገነት ማስገባት አልችልም አለ። ማ ኢሳይያስ ታየው። ገነት የሚያስገባን የድንግል ማርያም ልጅ ኢየሱስ የሚለው ስም ባለቤት ኢየሱስ ክርስቶስ ታየው። ስጋ ለብሶ ሲሰቀል በሸላቾቹ ፊት ሲታረድ ኢሳይያስ ታየው። ኃያል ታየው። ኃያሉ መካ የተባለው ጀግና የተባለው ታየው። ይሄ እኮ በምሳሌ ታየው ኢሳይያስ የኋላውን ታሪክ መነሻ አድርጎ ነው። አዳም ከኤደን ገነት ሲባረር ዋልበሶሙ ማይሰ ይላል ወይንም ባሶረም ይላል። ምን ማለት ነው? ስጋ አለበሳቸው፣ ቆዳ አለበሳቸው ይላል። ምንድነው ቆዳ? የምን ቆዳ? በኤደን ገነት ምን በግ ታርዶ ነበር? አናውቅም። ምሳሌ ነው። አበው ሲተረጉሙ ለመስዋዕት የቀረበ በግ ይሉታል። መስዋዕት የተጀመረው በግ ማረድ የተጀመረው ከኃጢአት ውድቀት በኋላ ነው። አናውቅም። ያለበሳቸው ኢየሱስ ክርስቶስ እንደሚያድናቸው ከአዳም ከስጋው ስጋ ከነፍስ ነስቶ ከእርሱ ከምትወለደው ከድንግል ማርያም ተወልዶ ዓለምን እንደሚያድን በምሳሌ ሲያሳያቸው ነው ለአዳምና ለሔዋን ቆዳ ያለበሳቸው። እነሱማ የለበሱት ቅጠል ነበር። ቅጠል። አሁን ቅጠል ከምን ይጋረዳል? ቅጠል ይጋረዳል? ቅጠል ለብሰዋል። ቢደበቁ ይታያሉ፣ ቢደበቁ ይታያሉ። አንዳንድ አይታችሁስ ምንድነው የሚባል አባባል አለ። ፊትን ብቻ ብትሸፋፈን ሌላውን የተሸፋፈንክ እንዳይመስል። ቅጠል ማለት ያሳያል። እግዚአብሔር ቅጠል ለብሰው እንደው ቅጠሉ ቀዳዳ ሆኖ እኮ አይደለም፣ ሙሉ በሙሉ ቅጠል ለብሰዋል። አንዳንድ ስዕል አለ ዝም ብሎ ቅጠል ቦጭቆ እዚህ ጋር የሚያስቀምጥ፣ እንደሱ አይደለም፣ ሙሉ በሙሉ ለብሰዋል ቅጠል። ግን እርቃናቸውን እግዚአብሔር አያቸው። ኃጢአታቸውን እግዚአብሔር አያቸው። አይቴ ሃሎ ከአዳም አዳም ወዴት ነህ አለው። እግዚአብሔር ሳያውቅ ቀርቶ ሳይሆን ዓለምን ለማዳን ወደ ምድር ለመምጣት መወሰኑን፣ ለአዳም ፍቅር ሊያሳየው መወሰኑን። አዳም ምስኪን ነው። እሱ እኮ አይደለም ዕፀ በለሱን የበላው። ማን የበላው? ሔዋን። እሷ ግን በሞቴ ብላ አጎረሰችው አይደለ? አቤት ሴቶች በሞቴ ብላችሁ ስታጎርሱ ሞት ስታመጡ። ሔዋን እኮ ናት። አዳምዬ አለችው። አቆላምጠው አታውቅ። ያን ቀን ነው ለማጉረስ መጎራረስ ያስጀመረ። እዛን የሰማችሁኝ ነው። ለምን አዳም ታዲያ ለምን ጎረሰ? እግዚአብሔር ነው አይሰጠው። ሰይጣን እንዲያፋተው አልፈለገም። አዳምን ሔዋንን ለአዳም የሰጠው እግዚአብሔር ነው። ስለዚህ እግዚአብሔር የሰጠውን እግዚአብሔር ይውሰዳት። ብላም ስትለኝ እበላለሁ፣ ጠጣም ስትለኝ እጠጣለሁ ብሎ ነው አዳም። እናንተ ብትሆኑ አሁን የታመመ ሰው የታመመ በሽተኛ ሰው ምናምን ሴቶቹ አያገቡም። ሴቶቹም ማነው ወንዶቹም የታመመች ሴትን አያገቡም። አዳም እኮ እንደታመመች ነው የተቀበላት።
እንደተመረዘች ነው የተቀበላት። እርሱ እግዚአብሔር ያውቃል ብሎ እሱ እግዚአብሔር ያድነናል ብሎ አዳም ለሔዋን ያሳየው ፍቅር ከባድ ነው። ይሄንን ነው ፍቅር ሳቦ ለወልድ ኃያል መንበሩ። እግዚአብሔር እኛን መውደዱ ብቻ አይደለም፣ አዳም ለሔዋን ያሳየው ፍቅር በምድር ላይ ታይቶ አይታወቅም። ለዚህ ነው ይሄንን ሲያሳየው ወአልበሶሙ ማይሰ ራቁታቸውን እንዳይሆኑ የሚድኑበት ዘመን እስኪደርስ ድረስ ቆዳ አለበሳቸው። እነሱ የለበሱት የሰፉት የጠቀሙት ነገር አልጠቀማቸውም ወገኖቼ፣ ምንም የጠቀማቸው ነገር የለም። አሁን ዛሬ ራሳችን የምንሰራው ብዙ የመዳኛ መንገድ አለ፣ አያድነንም። እሱ የሚያድነን የሚፈውሰን መንግስተ ሰማያት የሚያስገባን የኢየሱስ ክርስቶስ ደም ነው። ስንወርቅ ስንነሳ ስጋውን ከበላን ደሙን ከጠጣን በኋላ ክርስቲያን ከሆን በኋላ ከአዳም ኃጢአት ከነጻን በኋላ ከዛ በኋላ ነው ስለ ቅዱሳን አማላጅነት የምናወራው። ከዛ በኋላ ነው ስለ ጻድቃን ስለ ሰማዕታት አማላጅነት የምናወራው። በመጀመሪያ ግን በደሙ መዳን አለብን፣ በደሙ መፈወስ አለብን። ኃያል በሆነው ሰይጣንን ረግጦ ጨብጦ ባተነነው በኢየሱስ ክርስቶስ አምላክነት፣ አዳኝነት፣ ቤዛነት ማመን አለብን። እንኳን የቅጠል ልብስ አሁን እኛ የለበስነው ልብስ እንደው አንዳንድ ትልቅ ሆቴል ገብታችኋል ወይንም ደግሞ አየር መንገድ ሄዳችሁ ልትጓዙ ስትሉ ይሄ መፈተሻው ማሽን አለ አይደል? በሱ እኮ ማሽን ሲያዩን እንኳ ምንም ይቀራቸው ነገር የለም። ምናምን ታችንን ሁሉ ነው የሚያዩት እኮ እነሱ። የሚቀር ነገር እኮ የለም፣ የማይታይ ነገር የለም። አንተ ዝም ብለህ ዘንጠ እንዲህ ትላለህ። ማሽኑ ፊት ለፊት ልብስህን አያየውም እኮ ፈታሹ፣ ራቁትህን ነው የሚያየው። በዛ በኮምፒውተሩ ራቁትህን ንቅሳትህ ሁሉ ይታያል። የቀበርከው ሟርት መተት ምንም ካለ ይታያል። መሸፈን አትችልም። ከዛ በኋላ ነው አይ ይሄ ዕቃ ይፈተሽ የሚለው። ከዛ በኋላ አስቀድሞ ያውቀዋል እኮ ውስጥ ያስከው ብሬ ማን ነው ይልሃል። ብዙ ዶላር ከያዝክ ዶሮ ወጥ ከያዝክ ደግሞ ዶሮ ወጥ ብሎ ላይለይ ይችላል ማሽኑ። የምን ሐሽሽ ነው የተሸከምከው ሊለይ ይችላል። የፍተሻ ቦታ ነው ሊለይ ይችላል። ያን ጊዜ መመለስ አለብህ፣ ማታለል የለብህም። በማሽኑ ትታያለህ። ከዚህ ይበልጣል የኔና የናንተ ኃጢአት አጉድፎን ሊሸፍነን የሚችል ምንም የነቢይም የመላእክም ማንነት ሊሸፍነው አይችልም። የሸፈነው የክርስቶስ ደም ነው። የማን ደም ነው የሸፈነው? የክርስቶስ ደም። ለዚህ ነው ደራሲው ጊዮርጊስ ኢወሃበኒ መጠነ ነጥበጠል እምደሙ ወተክለ ሃይማኖት ከለሃኒ ስባረ ማጽሙ ያለው። ከጊዮርጊስ እንዳታጣሉኝ ደግሞ ትርጉሙን አበላሽታችሁ። ምን ማለት ነው? ለኔ መዳን፣ ለኔ ከአዳም ኃጢአት ነፃ መሆን በጊዮርጊስ አማላጅነት እንዳምን መሰረት የሆነው የጊዮርጊስ ደም አይደለም። የተክልየም የእግር ስባሪ አይደለም። ያዳነን የክርስቶስ ደም ነው። ያዳነን የክርስቶስ ጎኑ ላይ መወጋት ነው። ያዳነን የክርስቶስ መሞት ነው። ከዚህ በኋላ ለተክለ ሃይማኖት የተሰጣቸው ቃል ኪዳን ይሰራል። ከዚህ በኋላ ለቅዱስ ጊዮርጊስ የተሰጠው ቃል ኪዳን ይሰራል። ክርስቶስ ደሙ እየፈሰሰ በተወጋው ጎኑ በፈሰሰው ደሙ በዛ ሰዓት ድንግል ማርያምን እናት አድርጎ በሰጠበት ሰዓት ቅዱሳንን ሁሉ አማላጅ አድርጎ ሰጥቶናል። ግን የት መሆን አለብን? መስቀሉ ስር መሆን አለብን። መዳን አለብን። መፈወስ አለብን። መንጻት አለብን። ይሄ ነው። ይሄንን ሲያይ ነው ደራሲው ጊዮርጊስ ኢወሃበኒ መጠነ ነጥበጠል እምደሙ፣ እንዲህ መጠኗ በጣም ትንሽ አልሰጠንም። ወተክለ ሃይማኖት ከለሃኒ ስባረ ማጽሙ። ሊቃውንቱ ሌሊት የሚዘምሩት እኮ ይሄንን ነው። ታዲያ አንዳንዶች ያላወቁት ኦርቶዶክስ ቤተክርስቲያን ኢየሱስን አታውቀውም እያሉ ይሰድቡናል። እናውቀዋለን። አምላካችንን እናውቀዋለን። አዳኛችንን እናውቀዋለን። የድንግል ማርያምን ልጅ እናውቀዋለን። እመቤታችንንም እናውቃታለን። እርሷን ጥለን
እርሱም ብቻ እንጠልጥለን አይደለም። እርሷ አማላጅ ናት፣ የአምላክ እናት ናት፣ የፈጣሪ እናት ናት። እናመሰግናታለን። ምን ብለን? ኦ ማርያም በእንተዝን አፈቅረኪ ወነአብየኪ ኩልነ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስት ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ስለዚህ እናፈቅርሻለን። የሕይወት ምግብን የሕይወት መጠጥን ወልደሽልናልና ወልዳልናለች። እርሷ ግን የሕይወት ምግብ አይደለችም። እርሷ ግን የሕይወት መጠጥ አይደለችም። የሕይወት መጠጥ የሆነውን ኢየሱስ ክርስቶስን ወልዳልናለች። ክብር ምስጋና ለመድኃኔዓለም ይሁን። ማን ነው የሕይወት ምግብ? ማን ነው የሕይወት መጠጥ? የድንግል ማርያም ልጅ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የዓለም አዳኝ፣ የዓለም ፈጣሪ፣ ማንም ያልቻለውን ችሎ ስለኛ ብሎ ፍቅር አሳይቶ ዓለምን ያዳነ እሱ ነው። የሚገርም ነው። ወደ ዕብራውያን ሰዎች ምዕራፍ 1 ከቁጥር 6 ላይ ዕብራውያን መልእክትን ምዕራፍ 1ን ሙሉን ስታነቡ እግዚአብሔር ዓለምን ለማዳን ከአብርሃም ዘር እንጂ ከመላእክት ዘርን አልነሳም ይላል። የመላእክት ባህሪን ይዞ አልመጣም። የሰውን ባህሪ ይዞ መጣ። የሰውን ባህሪ የኔንና የናንተን ባህሪ ሊያድነው ተዋሃደው። ወገኖቼ ይሄ ረቂቅ ነው። መላእክትም አልገባቸው። ሊቁ ቅዱስ ያሬድ ምን ይላል መሰላችሁ? ምን ይላል? ሶበ ሰቀልዎ አይሁድ ለግዚእነ ሚካኤል አርመመ ወገብርኤል ተደመ ይላል። ፀሐይ ጸልመ እያለ ይቀጥላል። ምን ማለት ነው? ምስጢሩ ቢረቅ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በመስቀል ላይ ሆኖ ዓለምን ሲያድን ደሙ ሲፈስ ሲቸነከር ሰባቱን አጽርሐ መስቀል ሲናገር ሚካኤል ዝም አለ። ይሄ ከአይምሮ በላይ ነው። መላእክት ሊያደርጉት የማይችሉት ነው። ማድረግም የባህሪያቸው አይደለም። መልአክ አይሞትም። መላእክት ደም የለውም። ገብርኤል አይሞትም። ገብርኤል ደም የለውም። አዎ ወገብርኤል ተደመ፣ ገብርኤልም ተደነቀ። ይህንን ነው እንዲያበሰርኩት። በእኔ አምሳል ወደ ድንግል ማርያም መጥቼ ትጸንሻለሽ ትወልጃለሽ አልኩት። ይህንን ወልድን የእግዚአብሔርን ልጅ ነው። ተደነቀ ገብርኤል። ዜናዊ ጥበብ ገብርኤል፣ እግዚአብሔር ምሮ ገብርኤል፣ የእውቀት ባለቤት ገብርኤል። ይሄ ግን አስደነቀው። ከእውቀት በላይ ነው። የኢየሱስ ክርስቶስ ተሰቅሎ ዓለምን ማዳን፣ ተሰቅሎ ዓለምን ያዳነው መልአክን ያዳነን ኢየሱስ ክርስቶስ ነው። የቤተ ክርስቲያናችን አስተምሮ ይሄ ነው። ይሄንን ማወቅ አለብን። ይሄንን ማጥናት አለብን። ይሄንን መማር አለብን። ይሄንን ሳንማር ግን ዝም ብለን በዓል እያከበርን ወር እየቆጠርን መብላት መጠጣት ከሆነ ድሮኮ ዲያቆን ነበርኩ፣ ድሮኮ ቄስ ነበርኩ፣ ድሮኮ አጎቴ ጳጳስ ናቸው ማለት አይሰራም። ከሄድክ በኋላ ከሸፈትክ በኋላ በደንብ ሃይማኖትህን አጥና። የቅዱስ ሚካኤል በዓል ቀን ነው ይባላል። ብፁዕ አባታችን አቡነ ጎርጎርዮስ ቀዳማዊ ያስተማሩን ትምህርት ነው። የቅዱስ ሚካኤል በዓል ቀን መቼም ዝክሩን ታውቁታላችሁ፣ መቼም ምግቡን ታውቁታላችሁ፣ መቼም የሰንበቴ ቤትን ጫጫታ ታውቁታላችሁ፣ መቼም የደጀ ሰላሙ ቀይ ወጥና ጠላውን ታውቁታላችሁ። ሁላችንም እንበላለን እንጂ በዓሉን ስያሜ አናውቅም። አሁን እንኳን እግዚአብሔር የተመሰገነ ይሁን ብዙ ሊቃውንት ወጥተዋል። ብዙ የቴዎሎጂ መምህራን፣ ብዙ የአብነት መምህራን ወንጌል እያስተማሩ ነው። ድሮ ግን እንደዚህ አልነበረም። ድሮ አዋቂ የሚባለው የቆሎ ተማሪ ነው። እውነት ነው፣ አዋቂ ነው የቆሎ ተማሪ። ወንጌልም ቆሞ የሚያስተምረው የቆሎ ተማሪ ነው። ፈገግ ማድረግ ይችላል። የሀገራችን ሰው ደግሞ የቆሎ ተማሪ እንዲህም እንዲያም ይችላል ስለሚባል ይፈራል አይደል እንዴ? እዚህ አካባቢ አትፈሩ መሰል የቆሎ ተማሪ እኮ ይፈራል። አረ እንደው ሆዴን ቀበተተኝ ይሄ ሰውዬ ምን አርጎኝ ይሆን ይላሉ። የቆሎ ተማሪ ሳያውቁ ሰዎች ይፈራል። ምዕመናን ብቻ አይደለም የቆሎ ተማሪ የሚፈሩት፣ ቄስም የቆሎ ተማሪ ይፈራል፣ አይፈልግም።
ታዲያ ድግስ ቤት የሰኔ ሚካኤል ካህናቱ ሊቃውንቱ እየበሉ መሃል ላይ ድግስ የደገሰው ሰውዬ አባታችን እስቲ ትንሽ ቢያስተምሩን ስለ ዛሬው በዓል ተባሉ። ቄሱ እኮ ነው የተባሉት። ስለ ሚካኤል አድረዋል። ሚካኤልን ሲያመሰግኑ፣ እግዚአብሔርን ሲያመሰግኑ የቆሎ ተማሪዎች ሲገባ ከእሳቸው ጋር ሊበላ ሲገባ ማን ጠራ? ሳትጠራ ዘኬ ለቃሚ ብለው አባረውታል። እሳቸው ብቻቸውም የገቡት። በኋላ ሲጠየቁ ዛሬ ሚካኤል ምን ያደረገበት ቀን ነው ብለው ጠየቋቸው ምዕመናን። መብላቱንስ በልቻለሁ መጠጣቱንም ጠጥቻለሁ፣ ሚካኤል ምን ያደረገበት ቀን ነው? ፍጥጥ አሉ። ፍጥጥ። ይሄንማ የሚመልሳች ያ ተሜ ነው የሚመልሰው። የቆሎ ተማሪ ቅድም ያባረሩትን ወጣ ብለው ተሜ ና አሉት። አቤት፣ እስኪ ባስቸኳይ አሁን ገብተህ ጠላ ትጠጣለህ፣ እንጀራም ትበላለህ፣ አይዞ አንተ ደግሞ እንደው አትቆጣ፣ እንደው ቂም አትያዝ፣ እንደው ሚካኤል ምን ያደረገበት ቀን ነው ብለው ጠየቁት። ተሜ ምን ቢላቸው ጥሩ ነው? እሳቸውን ሊያዋርድ የሞተበት ቀን ነው አላቸው። እንግዲህ ብለው እንደዚህ ካባውን አስተካክለው መስቀላቸውን አስተካክለው ዛሬ ሚካኤል ስለኔና ስለናንተ የሞተበት ቀን ነው አሉ። ያ የቆሎ ተማሪ በር ላይ ነው ብሎ ጮኸ። ፖሊስ መጥቶ ያዘው። ምን ሆነ ነው ሲለው ሚካኤል ሞቷል ተብሎ ሰምቼ ነው። አይሞትም ውሸት ነው ይላል። እሱ ውጮ ነው። ሚካኤል ይሞታል እንዴ? ገብርኤል ይሞታል ወይ? ለምንስ ይሞታል? የሞተው እኛን ያዳነው ከሞት የተነሳው በአባቱ ቀኝ ያለው ለፍርድ የሚመጣው አሁን ፈራጅ የሆነው ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። ይሄ ቃል በቃል አንተ የእግዚአብሔር ብሩክ ግባ የሚል አለ። የት? ኦሪት ዘፍጥረት ምዕራፍ 24 ከቁጥር 29 ላይ አብርሃም ልጁን ይስሐቅን ሚስት ሊድረው ፈልጎ። አብርሃም እኮ ሀብታም ነው። የአብርሃም ጽድቅ በእምነት ብቻ አይደለም። የአብርሃም ጽድቅ ከእምነት ጋር በተያያዘ ልጁን ለመስዋዕት በማቅረቡ ብቻ አይደለም። እሱ እምነቱን የተፈተነበት ነው። የአብርሃም ትልቁ ጽድቅ ያለውን በመስጠት ነው። መስጠት የፍጹምነት ምልክት ነው። ኢየሱስ ክርስቶስን የተከተለ አንድ ባለጸጋ ጌታ ሆይ የዘላለም ሕይወትን እንድወርስ ምን ላድርግ ቢል ያለን ሸጠ ለድሆች ሰጥተህ ተከተለኝ አለው። መስጠት የፍጹምነት ምልክት ነው። የአብርሃም ትልቁ እምነት መስጠት ነው፣ መመጽወት ነው። ታዲያ አብርሃም ሀብቱን ቢሰጥ፣ አብርሃም ሀብቱን ቢያካፍል የአብርሃም ሀብት የሚያልቅ አይደለም። ታዲያ የሀብታም ትልቁ ጭንቀት ምን መሰላችሁ? የሚወርሰው ልጅ ማጣት ትልቅ ጭንቀት ነው። እንደው ትሪሊየነር ሚሊየነር አድርጓችሁ ልጅ ከሚነሳችሁ ልጅ ሰጥቷችሁ ብሩ ቢቀርባችሁ ይሻላል። አይሻልም እንዴ? ልጅ በምን ይገመታል? አይገመትም እኮ። ይሄ ማለት ልጅ የሌላቸው ማሳቀቅ አይደለም። እግዚአብሔር የፈቀደው ሆኗል እሱ። ግን አብርሃም በጣም ሀብታም ነው። ቢሰጠው አያልቅም። በኋላ ተጨነቀ አብርሃም። ይስሐቅን ወልዷል። ይስሐቅ ካላገባ፣ ይስሐቅ አግብቶ ካልወለደ የአብርሃምን ሀብት ማን ይወርሳል? ለልጄ ሚስት ያስፈልገዋል። ግን አማኝ ሚስት፣ እግዚአብሔርን የምትፈራ ሚስት ለይስሐቅ ያስፈልገዋል ብሎ ይስሐቅንም አላማከረም። የቤቱ ሎሌ ኤልኤዘር የተባለ የቤቱ ሎሌ፣ የቤቱ አገልጋይ አብርሃም ነበረው። እንደ ልጅ አሳደገው። አብርሃም ሎሌውን ጠርቶ ለልጄ ለይስሐቅ ከዚያ አካባቢ ሳይሆን ከከነዓን መንደር፣ ጣዖት ከሚያመልኩት መንደር ለልጄ ሚስት አልፈልግም። ለልጄ ሚስት የምፈልገው ለይስሐቅ የምትሆን ሴት የምፈልገው ከሩቅ ሀገር፣ ከዘመዶች ሀገር ጥየው ከመጣሁት ሀገር፣ እነሱ አማኞች ናቸው፣ ከዘመዶቼ ሚስት ፈልግለት ብሎ ሎሌውን ላከ። ወገኖቼ ሎሌውን ላከ። እኛ በዘመናችን ትዳር ለመያዝ ሚስት ለመፈለግ፣ ሴቶች ደግሞ ባል ለመፈለግ የሚጠቀሙት ግን እንደዚህ አይደለም። እምነቱን እኮ አይደለም የሚያዩት። ምንም ያምልክ ምን ቸገራቸው? ሀብቱን አይደል እንደሚያዩት።
እንዴ በተለይ ደግሞ የዛሬ እናቶች በተለይማ ቆንጆ ሴት ካላቸው ከወለዱ አይጣል እኮ ነው። እሷን እያሳዩ እንደ ሎተሪ ብር የሚሰበስቡ እኮ አሉ። እንደ ሎተሪ ያዘራት አይ እሷ ዝም ብላ ቁጭ ትላለች፣ ትታያለች፣ ትወለወላለች፣ መልኳ ያምራል። መልክ እኮ እህል ነው። እህል ሲጠፋ መልክም ይጠፋል። አቤት አንቺማ የምታመጭልን ባል በስማ ትባላለች። የብረት አጥር ግንብ ምናምን ትባላለች አይደለ? እንዲህ የተባለች ትምህርቷንም አትማርም፣ ከራሷም ጋር አትሆንም። ሳታገባ ቀርታ የተወለደችበት አልጋ ላይ ጡረታ ወጣ የምታረጅ ሴት ስንት ናት? ወንዱም እንደዛው። መጽሐፍ ቅዱስ ውስጥ ሴተላጤም ወንደላጤም የለም። እውነቱን ልንገራችሁ፣ ሃይማኖት ያለው ሰው፣ እግዚአብሔርን የሚፈራ ሰው፣ የእግዚአብሔርን ስም የሚጠራ ሰው ማግባት የመሰለ ጽድቅ የለም። አብርሃም ያደረገው ለልጁ ለይስሐቅ ሂድ ወደ ዱር ሀገሬ ሂድ፣ ወደ ዘመዶቼ ሂድ፣ ለልጄ ለይስሐቅ ሚስትን አምጣለት ተባለ። ሄደ። የአብርሃም ሎሌ ኤልኤዘር ወደ ረጅም ሀገር ወደ ሩቅ ሀገር ሄደ ለይስሐቅ ሚስት ሊያመጣ። ታሪኩን አላስረዝምባችሁም፣ አሳጥረዋል። ብቻ ግመሎች ይዞ በግመል ላይ ብዙ የግመል ምግብ ይዞ ሩቅ መንገድ ስለሚሄድ ለሚያገኛት ሴት ልጅ ደግሞ ለይስሐቅ ባለቤት ደግሞ ቀለበት ገዝቶ በእምነት ሄደ ወደ ሩቅ ሀገር። ለይስሐቅ የምትሆን ርብቃ የተባለች ልጅ ሴት ቆንጅዬ ሃይማኖት ያላት አገኘ። ወንድሟ ላባ ይባላል። እርሱም ማየው ደስ አለው። ታዲያ እኔ እዚህ ጋር ልነግራችሁ የፈለግኩት ላባ ያለውን ቃል ነው። ምን አለ ላባ? የአብርሃምን ሎሌ አንተ የእግዚአብሔር ብሩክ ግባ። ምን አለው? አንተ የእግዚአብሔር ብሩክ ግባ፣ ወደ ቤት ግባ አለው። እንግዳውን ለይስሐቅ ሚስት ሊለምን የመጣውን ግባ አለው። እርሱ ግን ብዙ መኖሪያ ቤት አለ ወይ? ለግመሎች የሚሆን ማረፊያ አለ ወይ? ማስቀምጥበት ማሳድርበት ለኔስ መተኛ አለ ወይ? አለ። ግባ፣ ላንተ ይከፈትልሃል። በእምነት ነው የመጣኸው። ወርቅ ገዝተ ለይስሐቅ ሚስት አገኛለሁ ብለ በእምነት የእግዚአብሔር መልአክ እየመራ የመጣህ ነህ፣ ግባ ተባለ። ግን ግመሎችን አራግፍ፣ ውጭ አራግፋቸው። ውጪ ግመሎቹን አራግፎ፣ የግመሎቹን ምግብ ገፈራ ይባላል፣ እሱን አራግፎ የአብርሃም ሎሌ ገባ። የተመኘውን የተላከበትን የይስሐቅን ሚስት ርብቃን አገኘ። ወገኖቼ ምን ተብሎ? አንተ የእግዚአብሔር ብሩክ ግባ፣ ብሩክ ዘይመጽእ በስመ እግዚአብሔር። ያ ትንቢት ነው፣ ያ ምሳሌ ነው። በእግዚአብሔር ስም መልእክት ለመፈጸም ከአብርሃም የተላከ ሎሌ ተሳካለ። እኛም ዛሬ በላባ አንጻር በርብቃ ወንድም አንጻር ቆሞ ኢየሱስ ክርስቶስ እናንተ አባቴ ብሩካን መንግሥተ ሰማያትን ውረሱ፣ እናንተ አባቴ ብሩካን ግቡ፣ ነገር ግን ሸክማችሁ መራገፍ አለበት። ብዙ ሸክም አለብን፣ የሚያስጨንቅ ብዙ ሸክም፣ የጥንቆላ ሸክም፣ የሟርት ሸክም፣ የመተት ሸክም አለብን። ንስሐ ያለ መግባት ሃይማኖተኛ የመምሰል ብዙ ሸክም አለብን። ከቤቱ ወጥተናል፣ ከእግዚአብሔር ቤት ወጥተናል፣ ባክነናል። ወደ ቤቱ እንመለስ፣ ሸክማችንን እናራግፍ። በግመሎቹ ላይ የነበሩት ሸክሞች እንደተራገፉ ወደ እግዚአብሔር ቤት እንድንገባ፣ ወደ መንግሥተ ሰማያት እንድንገባ፣ እግዚአብሔር ደግሞ ወደ ልቦናችን እንዲገባ ልቦናችንን እንክፈት። ወገኖቼ ብዙ ሰው እኮ በችግርም በተለያየ ሰው ሰራሽ ሟርትም መተትም በግፊትም በመሰደድም ከቤተ ክርስቲያን ርቋል። ከቤተ ክርስቲያን መራቅ ማረፊያ የለም። ከቤተ ክርስቲያን ርቀን የምናርፍበት የለም። ከቤተ መቅደስ ወጥተን የምናርፍበት የለም። ከቤተ መቅደስ ለማስወጣት የሚጥሩ ሞልተዋል። እንኳን እኔና እናንተን ተራዎቹን ሰዎች ድንግል ማርያም ቤተ መቅደስ 12 ዓመት ስትኖር የአባቷ ጉልት የእናቷ ርስት መሰላት እንዴ? ከቤተ መቅደስ ትውጣ ብለው መጥቁል የተባለ ወይንም ጠንቋይ
ገዝተውባታል። ሰዎች ጠንቋይ ይገዙብናል። ሰዎች መተተኛ ይገዙብናል። ወገኖች ከየት ለማረቅ? ከእግዚአብሔር ሊለያዩን። እኛ ግን እንደ ኖህ እርግብ የዋህ ነው መሆን ያለብን። የኖህ እርግብን ተመልከቷት። በመስኮት ተወረወረች። ወዴት? የብስ እንደሆነ ምድሩ እንደደረቀ ውሃ እንደጎደለ እንድታይ ተላከች። እግሯ የምታሳርፍበት አጣች። ስለዚህ ስላጣው ብላ ውሃ ውስጥ ገባች? አልገባችም። ከደረቀው አካባቢ አልደረቀም በደም ከበቀለው ወይራ ላይ ቀንበጥ ወይራ ቀንጥሳ ተመልሳ ወዴት ሄደች? ወደ ኖህ ተመለሰች። ወደ ኖህ። ቁራ ግን አልተመለሰም፣ ጠፋ። እንደውም ቁራ የተረገመው የጠቆረው ተረግሞ ነው ይባላል። ይሄ እንኳን ጥቁረቱ ከርግማን ጋር አይያያዝም፣ ውሸት ነው። እንደው እኛኑ ሊሰድቡን ፈልገው ነጮቹ የፈለሰፉት ነው። ነጭነት በረከትም አይደለም፣ ጥቁረትም እርግማን አይደለም። እየሰማችሁ ነው? እንደውም ጥቁረት በረከት ነው። ይቅርታ አድርጉልኝ፣ ለራስ አዳላ እንዳትሉኝ። እኔ በራሴ ሲጀመር ቀይ ነኝ ነው የምለው፣ ጥቁር ነኝም ብዬ አላውቅም። ግን ውጭ ሀገር ሄጄ ዘብላክማን ብለው አበሳጭተውኛል። ለካ እዛ ሀገር ጥቁር ነኝ። እዚህ ለካ የኔ ቅላት እዚህ እናንተ መሃል ነው አሁን እኔ ቀይ የተባልኩት። እዛ ግን ሲሄድ ተውት፣ ማን እንደምመስል እነሱ ነው የሚያውቁት። ዩ አፍሪካን ዘ ብላክ ማን ይሉኛል። እንዴት እንደሚያበሳጭ ለካ ጥቁር ነኝ። በኋላ መጽናናት ጀመርኩኝ። ጥቁር ነገር ነው ጥሩ ከቀይ ነገር ይልቅ። አይን እኮ የሚያየው ጥቁሩ ነው፣ ነጩ ያያል እንዴ? ያያል ወይ? አያይም። እቀበኒ ከመብንታ አይን አይደለም የሚለው ዳዊት። ነጩ አልተፈለገም። የተፈለገው የትኛው ነው? ጥቁሩ። ስለዚህ በጥቁረታችን እንኮራለን። ክብር ምስጋና ለመድኃኔዓለም ይሁን። እንኮራለን። ጥቁረት የእርግማን ምልክት አይደለም። ስለዚህ ይህን ያመጣውላችሁ። ቁራ ግን በዛው ባክኗል። በዛው አሁንም ቆሻሻ ለቃሚ ሆኗል። ቁራ ከእግዚአብሔር ቤት ከራቅን፣ እንደ እርግቢቷ ካልተመለስን፣ ወደ እግዚአብሔር ካልተመለስን፣ ወደ ኖህ ካልተመለስን፣ ወደ ቤታችን ካልተመለስን፣ ወደ ቤተ መቅደሱ ካልተመለስን ባክነን እንቀራለን። ሸክማችንን አራግፈን ኃጢአታችንን አራግፈን በንስሐ ፍቀን ወደ እግዚአብሔር እንመለስ። ኢየሱስ ክርስቶስ ታቦተ ሕይወቱ ለኖህ ይላል። ኖህን ያዳነ ኢየሱስ ክርስቶስ ነው። የኖህ መርከብ ኢየሱስ ክርስቶስ ነው። እየሰማችሁኝ ነው? አዎ፣ ኢየሱስ ክርስቶስ የኖህ መርከብ ነው። ስለዚህ ወገኖቼ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ እርሱ የተባረከ የተመሰገነ ነው። ትምህርቱ የዕለተ ሆሳዕና ትምህርት ነው። ደግሞ በዕለተ እሁድ እንደው ሊቃውንት አሉ ያስተምሯቸዋል። በእርግጥ ሁሉንም አልተናገርኩም፣ ስለ አህያዋም አልተናገርኩም፣ አስተርፌያታል። ስለ አህያዋ አልተናገርኩም። እኔ ይሄኛው ይበቃኛል። አሁን እሷን ደግሞ ብጀምር ታውቃላችሁ፣ የአህያ ጉዳይ ቶሎ አያልቅም። ብዙ ረጅም ታሪክ ነው ያለው። ስለዚህ በሌላ ጊዜ ደግሞ እግዚአብሔር ሲፈቅድ መተን እናስተምራለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።